በባስ አጠገብ እያለፍኩ ነው። ባሱ ጥቅጥቅ ከማለቱ የተነሳ ሰዎችን ሳይወዱ በግድ አፋቅሯል እና እኔም ሰው እየጠበቅኩ ስለነበር ባሱን እየታዘብኩት ቀስ ብዬ በባሱ አጠገብ ሳልፍ ጠላታችሁ ክው ይበል ከወደ ባሱ የሆነ ነገር ዘንቦ ከፀጉሬ ጀምሮ እስከታች የሆነ ነገር ሲያለብሰኝና ሲያቀዘቅዘኝ ተሰማኝ። ክው ብዬ ከደረኩበት ድንገት ወደ ላይ ቀና ብዬ ሳይ ባሱ ውስጥ የተሳፈረው ህዝብ አስመልሶት በሆነ ዕቃ ያጠራቀመውን የደፉብኝ ነው እንጂ መሰለኝ ከአንድ ሰው ሆድ ብቻማ ይሄ ሁሉ ጉድ ሊወጣ አይችልም። ካልሲና ቦክሰሬን ሳይቀር በሰመራ ሙቀት ራሱ እንዳይደርቅ አድርጎ ነው ያበሰበሰኝ። ምን አለፋችሁ ምላሴን ብቻ ነው ያልነካኝ። ደሞ ነጣ ያለ ልብስ ነበር የለበስኩት። አሽጎረጎረኝ። በዛ ሁሉ ህዝብ ፊት በዛሽ ቅጽበት የተሰማኝን እንዴት ብዬ ላስረዳችሁ? አዞረኝ፣ አጥወለወለኝ፣ ብረር አለኝ። ሰውየው አቃጠለኝ። ሲያጥወለውለኝ ብድሬን ልመልስ አስቤ ነበር፣ ግን ደግሞ ሰውየው ባስ ውስጥ ስለሆነ ወደ ላይ ብልከው መልሶ ራሴን እንደሚያለብሰኝ አስቤ ተውኩት። ብቻ አቅራቢያ የሚገኝ ላቢያጆ ሂጄ ከጨቀዩ መኪናዎች ተርታ ወረፋ ይዤ ከመኪና ማሳጠቢያ እጥፍ ክፍያ ከፍዬ ገፍትሮ በሚጥለው የላቢያጆ ውሃ ለ40 ደቂቃ ያክል ታጠብኩ። አጣቢው ደግሞ ምላሴንና ተንኮሌን የማሳርፍበት ሰው አታሳጣኝ ብሎ ከቤቱ የሚወጣ እርጉም ነው መሰለኝ። እያጠበኝ በመሃል የውሃውን ኃይል ጨምሮ ጭንቅላቴ ላይ አነጣጥሮ ሲለቀው እንደሚዋጋ በጋ ጎንብሼ ብዙ ርቀት ከሮጥኩ በኋላ ነው ለትንሽ ከመውደቅ የተረፍኩት። ያማሃል እንዴ ብዬ ንዴቴን ልወጣበት ስንደረደር ነው ሰዎች የገላገሉ። ያም ሳያንሰው እኔ ምልህ ሰውየው አስታውቆብህ ነው ወይስ ሆዱ ውስጥ ገብተህ ነው የወጣኸው ሲለኝ ዛሬ በቃ ቀኔ አይደለም ብዬ ፀሐይ ላይ ሂጄ ተሰጣሁ። ትንሽ ሲረጋጋ ግን ያስታወከብኝን ሰውዬ አደነኩት። እንዴ የፈጣሪ ያለ ወይ ለ15 ቀን ሽንት ቤት አልገባም ወይ ቀኑን ሙሉ ያለምንም ማቋረጥ ሲበላ ነው ያለው። ወደ 8 አይነት ምግብ እኮ ነው ልብሴ ላይ ያየሁት። ብቻ ከዛን ቀን ወዲህ አይደለም በባስ መስኮት አጠገብ ላልፍ፣ ይሄው የትኛውንም መስኮት ባየሁ ቁጥር ይረብሸኛል። አጠገቤ ሰው ሲያስገሳ ራሱ ከውላለሁ። ለስላሳ ወይ ቢራ ሲከፈት በሚያወጣው ድምጽ ራሱ በረግጋለሁ። የቧንቧ ውሃ ድንገት ተለቆ ሸዋ ሲል የምገባበት ይጠፋኛል። ኧረ ያድርስ ነው። ለማንኛውም ተጠንቀቁ።